የውሸት ጥግ። በአየነው ጠጅ ቤት ውስጥ እኒህ 3 ሽማግሌዎች ተቀምጠው እየጠጡ ይጫወታሉ። በጨዋታ መሃል ከወሬ ወሬ አንተ ሰለስትና ልጅህን አይቻት ትልቅ ሰው ሆነ አይደል እንዴ አሉ አቶ አንዱዓለም። መንደሩ በሴት እንደሚጠረጥራቸው ረስተው ወደ አቶ አብርሃም እየተመለከቱ ድንገት አቶ አብርሃምና አቶ ዳኛቸው ጋር የነበረው ፈገግታ ጠፋ። በተለይ አቶ አብርሃም ጋር አይናቸው ደም ለብሶ ከግንባራቸው ላብ ሳይሆን ጎርፍ ሲወርድ ታየ። ይህን ያስተዋሉት አቶ አንዱዓለም ይህን ፈገግታ በአስፈሪ ፊት የቀየረው ሰፈሩ ውስጥ ያላቸው ስም መሆኑ ገብቷቸው ፈጠን አሉና ልሙትልህ ነው የምልህ አብርሽ፣ ቅዱስ ሚካኤል ይፍረድብኝ አይበለውና አንተ አንድ ነገር ብትሆን ያንተ ልጅ ማለት የኔ ልጅ ማለት ነውና ሰራተኛ ቅጥሬ ልክ እንዳንተው ቀን በቀን ተቆጣጥሬ ለቁም ነገር ነበር የማበቃት። እንዲያው እንዲህ ያለውን ማት እሷ ያምጣው እንጂ አሉ። ተገዘቱ ሳያስቡት የአቶ አብርሃም አእምሮ ላይ የመጣውን መጥፎ ሐሳብ ለማጥፋት። እውነትም ተሳክቶላቸዋል። አቶ አብርሃም ደም የለበሰ አይናቸው ፈገግታ በሚመስል ጭላንጭል ተተክቶ እንደ መሳቅ አሉ። አቶ አብርሃም ካንገታቸው ቀና ብለው 2 ጓደኞቻቸውን ወደ ግራ ወደ ቀኝ ካዩ በኋላ እንዲያው የብሌኔ ነገር ከተነሳ ይቀር ውሃት ወደ ትምህርት ቤት እንድትሄድ ስቀሰቅሳት ሁሌም ለመነሳት ትቸገራለች። ሌሊቱን ሙሉ እንቅልፍ አይወስዳትም። እንዲያ ነው መሰለኝ። ምን እያሳሰባት ይሆን ነው? ወይስ ለኔ ሳትነግረኝ ያማታል? አሉና አሁን ፈገግታ ሞልቶት የነበረ አይናቸው የሰቀቀኑ ሐዘሩ። እንዲያው እኮ ይገርማል። ምን ይሉታል አሁን እንዲህ ያለውን መጨናነቅ አሉ አቶ ዳኛቸው አቶ አብርሃምን እያዩ። ከዛም ቀጠሉና ያንተ ብቻ ነው እንዴ ልጅ ያለ? እኛም እኮ ልጅ አለን። እኔ የወዳጅነቴን ልምከርህ፣ አንተ በተረዳህበት ተረዳው። የት ወጣሽ የት ገባሽ እያልክ ልጅቷን አታስጨንቃት። እንዲያውም ያንተ ቁጥጥር ሊሆን እኮ ይችላል እያሳሰባትና እያስቸገራት ያለው ብለው ንግግራቸውን ሊቀጥሉ ሲሉ የአቶ አብርሃም ስልክ ተደወለ። አቶ አብርሃምም ፈጠን ብለው አነሱ። ሄሎ ጋሻ አብርሃም፣ ከክላስ ረፍት ወጥተን የሆነ ልጅ ብሌንን እጇን ጠምዝዞ ይዞ አታልፊም ብሎ እያስቸገራት ነው አለች ተከታታይልኝ ካላት አንዷ ተማሪ። አቶ አብርሃም ግንባራቸው ላብ ጠመቀ፣ አይኖቻቸው ደፈረሰ። ስልካቸውን ጆሮአቸው ጋር እንደያዙ እጃቸው ተንቀጠቀጠ። አቶ አንዱዓለምና አቶ ዳኛቸው የተፈጠረው ስላልገባቸው ዝም ብለው አቶ አብርሃምን አፍጥጠው ይመለከታሉ። አቶ አብርሃም በፍጥነት ከተቀመጡበት ብድግ ብለው ቆም ካሉ በኋላ ስልካቸውን በኪሳቸው ከተው የለበሱትን የሱፍ ጨርቅ እንደ መግለብ ብለው ከወደ ግራ ጎናቸው ሽጉጥ መዘዙ። መምዘዛቸው ብቻ ሳይሆን የሚገርመው ሽጉጥ ሳይሆን ሸንኮራ አገዳ እንደያዘ ሰው በቀኝ እጃቸው አንጠልጥለው በፍጥነት ጓደኞቻቸውንና ጠጅ ቤቱን ጥለው ወጡ። ይህ ሁሉ ሲሆን አቶ አንዱዓለምና አቶ ዳኛቸው አፍጥጦ ከማየት ውጪ የሆነው ሁናቴ ግራ ስላጋባቸውና ስላስደነገጣቸው አንድም ቃል አልተነፈሱም።